ብዙ ጊዜ ከምንጠቀምባቸው የዲጂታል መለያዎች መካከል በዋናነት አንዱ የጂሜል አካውንታችን ነው። የጉግል መለያ በመስመር ህይወታችን ውስጥ ካሉት በጣም አስፈላጊ ክፍሎች ውስጥ አንዱ ነው። ለጂሜል ብቻ አይደለም፣ የእኛ የጉግል ድራይቭ፣ ፎቶዎች፣ የዩቲዩብ ቻናል፣ ካርታዎችና የእኛ አንድሮይድ ስልክ ቁልፍ ነው። ስለዚህ አንድ ሰው ወደ መለያችን ከገባ ወደ ሁሉም ነገር መግባት ይችላል ማለት ነው። እስኪ ያስቡት፣ የግል ፋይሎቻችን፣ የግል ፎቶዎቻችን እና የክፍያ ዝርዝሮች በሌሎች እጅ ላይ ሲወድቅ። ስለዚህ ጉግል መክፈት ብቻ ሳይሆን ደህንነቱን መጠበቅ አስፈላጊ ነው ማለት ነው። በዛሬው ቪዲዮ የጉግል መለያችን መጠበቅ አስፈላጊነት፣ የጂሜል አካውንት እንዴት እንደሚፈጠር ደረጃ በደረጃ እናያለን። እንዲሁም የጉግል አረጋጋጭ መተግበሪያን ጉግል አውተንቲኬተር በመጠቀም ሙሉ በሙሉ ደህንነቱ የተጠበቀ መሆኑን እናረጋግጣለን። በዚህ ቪዲዮ መጨረሻ ላይ ኢሜይላችን ከሰርጎ ገቦችና ያልተፈቀደ መዳረሻ የተጠበቀ ይሆናል። ይህን ቻናል ላይክ፣ ሰብስክራይብ አድርጋችሁ እንድትጀምሩት በትህትና እንጠይቃለን። ወደ ቪዲዮ። የጉግል መለያን መጠበቅ ለምን ያስፈልጋል? በዚህ ስር 5 ጥቅሞችን እናያለን። የመጀመሪያው የጉግል መለያ ሁሉን ነገር ይቆጣጠራል። ጉግል ድራይቭ የእኛን ሰነዶችና ፋይሎች፣ የጉግል ፎቶዎች፣ የግል ፎቶዎችና ቪዲዮዎች፣ የዩቲዩብ ቻናል የእኛን ቻናል እንዲሁም የእይታ ታሪኮቻችን፣ ጉግል ካርታዎች፣ አንድሮይድ መሳሪያዎች፣ እውቂያዎችና የመተግበሪያ ውሂብ። በሁለተኛ ደረጃ የግል ፋይናንስ መረጃን ይጠብቃል። የጉግል መለያ የሚከተሉትን ሊያከማች ይችላል። የተቀመጡ የይለፍ ቻናሎችን በጉግል የይለፍ ቃል አስተዳደር በኩል፣ የክሬዲት ወይም የዴቢት ካርድ ዝርዝሮችን ለጉግል ፕሌይ ወይም ፕሌይ መደብር ላይ፣ የጉግል ኢሜሎችና አባሪዎች። ተገቢው ደህንነት ከሌለ ሰርጎ ገቦች ይህን መረጃ ለማንነት ስርቆት፣ ለማጭበርበር ወይም ላልተፈቀደ ግዢ ሊጠቀሙበት ይችላሉ። ሶስተኛ ያልተፈቀደ መዳረሻን ይከላከላል። ባለ 2 ደረጃ ማረጋገጫን ጉግል አረጋጋጭን ወይንም ሌላ ዘዴን ከተጠቀም የሆነ ሰው የይለፍ ቃላችንን ቢሰርቅ እንኳን ስልካችን ላይ ካለ ልዩ የማረጋገጫ ኮድ መግባት አይችልም። ይህ ጠንካራ 2ኛ ደረጃን ይጨምራል። አራተኛ የመስመር ላይ ዝናው ደህንነቱ የተጠበቀ ይሆናል። አንድ ሰው ወደ መለያዩ ከደረሰ ከአድራሻው የውሸት ወይም ጎጂ ኢሜሎቻችንን ሊልክ ይችላል። ስማችን ወይም ግንኙነታችንን ይጎዳዋል። የመለያውን ደህንነት መጠበቅ እኛም ብቻ ሳይሆን ግንኙነታችንን እንደሚቆጣጠር ያረጋግጣል። አምስተኛ መለያችንን በቀላሉ ለማግኘት ይረዳል። የመልሶ ማግኛ አማራጮችን በማከል እንደ ስልክ ቁጥር ወይም የመጠባበቂያ ኢሜል፣ ሪከቨሪ ኢሜል፣ የይለፍ ቃላችንን ብንረሳ ወይም ስልካችን ቢጠፋ በፍጥነት መዳረሻ ማግኘት ይቻላል። ስለዚህ ጉግል መክፈት ብቻ ሳይሆን ደህንነቱን መጠበቅ የግድ አስፈላጊ ነው። አሁን የጂሜል አካውንታችንን እንዴት መክፈት እንዳለብን አሳያቸዋለሁ። በሁለት አይነት መንገድ የጉግል አካውንት መክፈት ይቻላል። አንደኛው በጉግል ወይም በክሮም ላይ፣ ሁለተኛው ደግሞ ጂሜል የሚለውን አፕሊኬሽን ከፕሌይ ስቶር ወይም ከአፕ ስቶር ብዙ ጊዜ ስልካችን ላይ ይኖራል። ይህ አፕሊኬሽን በእሱ መክፈት ይቻላል። የመጀመሪያው በጉግል ወይም በክሮም ላይ ገብተን www.google.com ብለን ከገባን በኋላ እዚህ ላይ ክሬት ኒው ጂሜል አካውንት የሚለውን ነክተን መክፈት እንችላለን። በዚህ ግን ችግሩ አንዳንድ ጊዜ ወደ ስልካችን ኮድ አይልኩልንም። ስለዚህ ይህንን ችግር ለመቅረፍ ጂሜል በሚለው አፕሊኬሽን ከሱ ላይ እንዴት መክፈት እንዳለብን አሳያቸዋለሁ። ወደ እሱ እንሂድ። ወደ ጂሜል የሚለው አፕሊኬሽን ላይ እንሄዳለን። ጂሜል የሚለው አፕሊኬሽን ላይ እሱን እንነካለን። ከዛ በመቀጠል እዚች ጋር የፕሮፋይላችን ምልክት እስከዛሬ ከፍተን የምናውቅ ከሆነ የፕሮፋይላችን ምልክት አለች፣ እሷን እንነካታለን።
እዚህ ጋር እስከዛሬ የከፈትናቸው የጂሜል አካውንት ዝርዝሮች ይመጡልናል። እናንተ ጋር ከፍታችሁ ካላወቃችሁ ምንም አይነት አይመጣላችሁም። ወደ ታች ስክሮል ስናደርገው ወደ ታች ስክሮል በምናደርግበት ጊዜ ያሉት ዝርዝሮች ይመጡና ታችኛው ላይ አድ አናዘር አካውንት የሚል አለ። እሱን እንነካዋለን። አድ አናዘር አካውንት ትንሽ ስክሮል አድርጎ ከጨረሰ በኋላ እንደዚህ የሚል ይመጣልናል። እዚህ ጋር እኛ የምንለው ክሬኤት አካውንት የሚለውን እንነካለን። ክሬኤት አካውንት ከዛ የፐርሰናል ዩዝ ነው ወይም ለስራ ወይም ለቢዝነስ ነው ብሎ ይጠይቀናል። እኛ የግል አካውንት ስለሆነ መክፈት የሚፈልገው ፎር ፐርሰናል ዩዝ እንለዋለን። እዚህ ጋር የመጀመሪያ ስም እንድንጽፍ ይጠይቀናል። ከዛ የሁለተኛ ስም እንጽፋለን። ስማችንን እዚህ ጋር ትክክለኛ ስማችሁን ጻፉት። ዘን ኔክስት በሉት። ስማችሁን ከጻፋችሁ በኋላ ኔክስት በሉት። እዚህ ጋር የተወለዳችሁበትን ዓመተ ምህረት ቀኑን እና ጾታችሁን ትሞላላችሁ። እዚህ ጋር ወሩን፣ እዚህ ጋር ቀኑን፣ እዚህ ጋር ዓመተ ምህረቱን ትጽፋላችሁ። እዚህ ጋር ጄንደር ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ወንድ። ዘን ኔክስት ትሉታላችሁ። እዚህ ጋር እሱ ራሱ መርጦ ሁለት ኢሜሎችን ያመጣልኛል። እነኚህ የሚስማሟችሁ ከሆነ ታደርጉታላችሁ። ስሙ የመረጠው ስም ከተመቻችሁ፣ አዲስ እጽፋለሁ ካላችሁ ደግሞ መጻፍ ትችላላችሁ። እኔ የመጀመሪያውን አደረግኩት። ኔክስት እንለዋለሁ። እዚህ ጋር ጠንካራ የሆነ ፓስዋርድ አስገቡ። ያ ማለት ካፒታል ሌተሮችን፣ ቁጥሮችን እና የተለያዩ ውህዶችን አድርጋችሁ ጠንካራ የሆነ ፓስዋርድ ስሩ። እዚህ ጋር ፓስዋርድ ካስገባችሁ በኋላ ኔክስት ትሉታላችሁ። እዚህ ጋር ከፈተልኝ ማለት ነው። ከዛ አሁንም ኔክስት እንለዋለን። እዚህ ጋር ፖሊሲዎች አሉ። እዚህ ጋር አግሪ ብላችሁ ታልፋላችሁ። ዘን ከጨረሰልን በኋላ ቀጥታ ይከፍትልናል፣ አድ ያደርግልናል ማለት ነው። ቀጥታ ወደ ጂሜላችን አፕሊኬሽን ውስጥ ይወስደናል። እዛ ላይ አሁን ከላይ ፕሮፋይል አድርጎ አምጥቶልኛል፣ ከፍቶልኛል። ከዛ ምን ማድረግ አለብን? አሁን የከፈትነውን ጂሜል አካውንት ደህንነቱ የተጠበቀ መሆን አለበት። አሁን ኖርማል አካውንቱን ብቻ ነው የከፈትነው፣ ግን ደህንነቱ የተጠበቀ አይደለም። ስለዚህ ደህንነቱ የተጠበቀ እንዲሆን ምን ማድረግ አለብን? ቀጥታ ማኔጅ ዩር አካውንት የሚለውን እንነካለን። ሴኩሪቲ ኤንድ ሳይን ኢን የሚለውን እንነካለን። እሱን ከነካም በኋላ ምን ይመጣልናል? እዚህ ጋር ቱ ስቴፕ ቬሪፊኬሽን የሚል አለ። ሴኩሪቲ ኮድ፣ ፓስኬ ኤንድ ሴኩሪቲ ኬ፣ ፓስዋርዳችን እዚህ ጋር ምን ያህል ዲቫይስ አለ እኛ ውስጥ የሚለውን እናያለን። እዚህ ጋር ሪከቨሪ ፎን ነምበር እናስገባለን፣ ሪከቨሪ ኢሜል እናስገባለን። እነኚህ ሙሉ የምንጠቀማቸው ይህን ደህንነቱ የተጠበቀ እንዲሆን የምናደርገው እዚህ ላይ ነው ማለት ነው። ስለዚህ ብዙዎቻችን የምንሸወደው ይህንን ባለማድረጋችን በቀላሉ ለአጭበርባሪዎች እንጋለጣለን ማለት ነው። ስለዚህ ደህንነቱ የተጠበቀ እንዲሆን ይህንን አሟልተን በደንብ መጠቀም አለብን ማለት ነው። ከዚህ በበለጠ ደግሞ አውቶንቲኬተር የሚል አለ። እሱን ተጠቅመን ሁለተኛ ደረጃ ማረጋገጫ ከቱ ስቴፕ ቬሪፊኬሽን በተጨማሪ ኮድ ወደ ስልካችን እንዲልክ የምናደርግበት ሜትድ ነው ማለት ነው። እሺ እዚህ ጋር ከመጀመሪያው እናያለን። ቱ ስቴፕ ቬሪፊኬሽን የሚለውን እንነካለን። ተርን ኦን ቱ ስቴፕ ቬሪፊኬሽን እሱን ኦን እናደርገዋለን ማለት ነው። ኦን እናደርገዋለን። ዘን እዚህ ጋር ሀገር ያስመርጠናል። እዚህ ጋር የኢትዮጵያን እንሞላለን። የኢትዮጵያ
ኢትዮጵያ። እዚህ ጋር ስልክ ቁጥራችሁን ትጽፋላችሁ 9 ብላችሁ ዘን ኔክስት ትሉታላችሁ ከታች። ከዛ ሴቭ ትሉታላችሁ። አሁን ቱ ስቴፕ ቬሪፊኬሽን እንትናችን ኦን ሆነ ማለት ነው። ስለዚህ እዚህ ጋር ፎን ነምበራችን ደን ሆነ ማለት ነው። ከዚህ በመቀጠል ምን ያስፈልገናል? አውቶንቲኬተር የሚለውን መጠቀም አለብን። ፓስኬይ መጠቀም እንችላለን፣ ግን አውቶንቲኬተር የሚለውን ተጠቅመን እንዴት ደህንነቱ የተጠበቀ አካውንት እንደምንከፍት አሳያችኋለሁ። ጉግል አውቶንቲኬተር አፕሊኬሽኑ ከሌላችሁ ወደ ፕሌይ ስቶር ትሄዱና ፕሌይ ስቶር ላይ ገብታችሁ ጉግል ፕሌይ ስቶር ላይ ከዛ ላይ ማውረድ ትችላላችሁ። ጉግል አውቶንቲኬተር ብላችሁ ስጽፉት ይመጣላችኋል። እሱን ዳውንሎድ አድርጋችሁ እሱን ማውረድ አለባችሁ ማለት ነው። እዚህ ጋር አውቶንቲኬተር የሚለውን እንነካዋለን። እዚህ ጋር አውቶንቲኬተር የሚለውን ስንነካው ምን ያመጣልናል? እዚህ ጋር ሴት አፕ አውቶንቲኬተር የሚል ይመጣልናል። ስለዚህ እሱን አንዴ እንጫነዋለን። ዘን እዚህ ጋር ሁለት አይነት ነገሮች ይመጡልናል። የመጀመሪያው ምንድነው? በሁለት ስልክ ያላችሁ ከሆነ በሁለት ስልክ ከሆነ የምትከፍቱት እዚህ ጋር ማንሳት ትችላላችሁ አሻራውን። አይ ሁለት ስልክ ካልሆነ በአንድ ስልክ ከሆነ የምትጠቀሙት ደግሞ ካኖት ስካን ኢት የሚለውን ትንኩትና ኔክስት ትሉታላችሁ። ዘን ኔክስት ስትሉት ምን ይመጣላችኋል? 4 ስቴፖች ይመጡላችኋል። ሁለተኛው ላይ ያለችውን ኮድ አለች። እሷን ኮፒ ታደርጓታላችሁ። ሰሌክት አድርጋችሁ ኮፒ ታደርጓትና አፕሊኬሽኑን ትከፍቱታላችሁ። ጉግል አውቶንቲኬተር የሚለውን አፕሊኬሽን ማለት ነው። ጉግል አውቶንቲኬተር የሚለውን አፕሊኬሽን ከፈትኩት። እሱን ከከፈትኩት በኋላ ምን አለ እዚህ ጋር ከታች ፕላስ ምልክት አለች። የፕላስ ምልክቷን እነካታለሁ። ዘን ኢንተር ሴት አፕ ኬ የሚል አለ። እሱን እነካዋለሁ። ዘን እዚህ ጋር ኮድ ኔም ላይ ኮዳችሁ ስማችሁን ጻፉት። ማትረሱ ስም ጻፉት። እዚህ ጋር ዩርኬ የምትለው ላይ ቅድም ኮፒ ያደረጋችኋትን ፔስት በሏት። ከታች ታይም ቤዝድ የሚለውን ቸክ አድርጉና ምን ትሉታላችሁ? አድ ትሉታላችሁ። ይሄ በየ30 ደቂቃ በየ30 ሰከንዱ ኮድ ይቀያየራል። ይህንን ኮድ ወስዳችሁ እዛ ኔክስት አላችሁበት ቦታ ታስገቡታላችሁ ማለት ነው። አድ አደረኩት። እዚጋ በ30 ሰከንድ ውስጥ ናት እቺ ቁጥር የምትመጣው። ቀጥታ ሄጄ እዚጋ ኔክስት አልኩት ቦታ ላይ እዚጋ አስገባዋለሁ ማለት ነው። ዘን ቬሪፋይ እለዋለሁ ማለት ነው። እዚጋ ቬሪፋይ ካደረግነው በኋላ ምን ይመጣልናል? አውቶንቲኬተር አድድ ጀስት ነው ይለናል። ይህንን አውቶንቲኬተር የማንፈልገው ከሆነ ድሌት ማድረግም እንችላለን። ዘን አሁን አውቶንቲኬተርን አድ አደረግን ማለት ነው። ሌላ ምን አለን? እዚህ ጋር ሪከቨሪ ፎን ነምበር እና ሪከቨሪ ኢሜል ማስገባት እንችላለን። ሪከቨሪ ፎን ነምበር እና ሪከቨሪ ኢሜል፣ እነኚህ ነገሮች የሚጠቅሙን ይሄ አካውንታችን ቢጠፋን እንኳን ስልክ ቁጥሩ ቢጠፋን ያንን ሪከቨር ኢሜል በማስገባት ወይም ሪከቨር ስልክ ቁጥር በማስገባት አካውንታችንን መመለስ እንችላለን ማለት ነው። ስለዚህ እዚህ ጋር አድ ሪከቨር ሞባይል ፎን ነምበር የሚለውን ነክታችሁ ስልክ ቁጥር አስገቡ። ሌላው አድ ሪከቨር ኢሜል ነው። አድ አን ኢሜል አድረስ የሚለውን ነክታችሁ እሱን ሁለተኛ ኢሜል አስገቡ። ዘን ኢሜላችሁን አስገብታችሁ ከአሁን በፊት ኢሜል ካላችሁ ሪከቨር ኢሜል ማስገባት ትችላላችሁ ማለት ነው። ሪከቨር ኢሜል ሌላ ኢሜል ከሌላችሁ እሱን ትተውታላችሁ።
ግን ሪከቨር ኢሜል ካላችሁ ከአሁን በፊት ኢሜል ከፍታችሁ የምታውቁ ከሆነ እሱን ማስገባት ትችላላችሁ። ይህ ሁሉ የሚጠቅመን ምንድነው? ደህንነቱ የተጠበቀ ኢሜል አካውንት እንዲኖረን ማለት ነው። ስለዚህ አንድ ሰው የኛን የይለፍ ቃሉን ፓስዋርዳችንን ቢያውቀው እንኳን በምንም ተአምር ምን ማድረግ አይችልም፣ ወደ አካውንታችን መግባት አይችልም ማለት ነው። ምክንያቱም ጉግል አውተንቲኬተር አለ፣ ፎን ነምበር አለን፣ ወደ እሱ ኮድ ይልክልናል። ጉግል አውተንቲኬተር በየ30 ሰከንድ ውስጥ የተለያዩ ኮዶችን 6 ዲጂት ኮዶችን ይልካል። በዛ ምክንያት መግባት አይችልም። በየጊዜው አዳዲስ መረጃዎች እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።